ሩዲ አሁን ላይ ሪል ስቴት ላይ ኢንቨስት ማድረግ አዋጭ ነው ብለህ ታስባለህ? አዎ ያለ ጥርጥር ትክክለኛው ሰዓት ሪል ስቴት ላይ ኢንቨስት ለማድረግ አሁን። ምክንያቱም አሁን ላይ የሪል ስቴት ዘርፉ በጣም ስቴብል የሆነበት በጣም በተመጣጣኝ ዋጋ ሰዎች ሪል ስቴት ላይ ኢንቨስት ማድረግ የሚችሉበት ሰዓት ነው። በተለይም አሁን ላይ ደግሞ ካምፓኒዎች ዲስካውንት ያወጡበት ያለበት ሰዓት ነው። ብዙ ካምፓኒዎች የበዓል ዲስካውንት ያወጣሉ። እስከ 30-35% የሚደርስ የበዓል ዲስካውንት ያወጣሉ። ስለዚህ ሰዎች በዚህ ሰዓት ኢንቨስት ቢያደርጉ ምናልባት አሁን ስቴብል በሆነበት ሰዓት ላይ ከዚህ በታች ይቀንሳል ተብሎ በጭራሽ አይጠበቅም ሪል ስቴት። ስለዚህ አሁን ላይ ኢንቨስት ቢያደርጉ ቀጣይ 1-2-3 ዓመታት ላይ በጣም በትልቁ ማትረፍ የሚችሉበት ነው። ዲስካውንትም ጨምሮ ደግሞ ኢንቨስት ሲያደርጉ በጣም በትልቁ ማትረፍ የሚችሉበት ነው ማለት ነው። ታዲያ በዚህ ሰዓት ታማኝና አሪፍ ሪል ስቴት ነው ብለህ የምታስበው ሪል ስቴት ማን አለ? በጣም አሪፍ እንግዲህ በጣም ታማኝ ነው ብዬ ማስበው ለዛውም ከሎኬሽን አንፃር መሀል ፒያሳ ላይ ቤቶችን የገነባ የሚገኘው ሜሪት ፕሮፐርቲስ ነው። ሜሪት ፕሮፐርቲስ በመሀል ፒያሳ ለዛውም ከአራዳ ፓርክና ከወዳጅነት ፓርክ ፊት ለፊት ላይ በመሀል ከተማ ላይ ከሁለት ፓርኮች መካከል ቤቶችን ማግኘት ማለት ቀላል ነገር አይደለም። ይሄ ምናልባት ወደፊት ለየትኛውም ዓመታት ላይ በጣም ተፈላጊ የሆነ ቦታ ነው። ስለዚህ እዚህ ቦታ ላይ ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ቅንጡ አፓርታሞች እየገነባ እንገኛለን። እዚህ ለግዠሪ አፓርትመንቶች ናቸው። ስለዚህ እዚህ ጋር ሰዎች ኢንቨስት ቢያደርጉ በጣም በትልቁ መጠቀም የሚችሉበት ነው። ፕሮግረሱ የተጀመረ ነው፣ ተጀምሯል። ኦልሬዲ በጣም በአጭር ጊዜ ውስጥ ይጠናቀቃል ተብሎ ጊዜ ወጣለት። ከሁለት ዓመት ከ6 ወር እስከ 3 ዓመት ባለው ይጠናቀቃል ተብሎ የተያዘ ፕሮጀክት የተጀመረ ፕሮጀክት ነው። ስለዚህ ሰዎች እዚህ ዘመናዊ አፓርትመንት ላይ ኢንቨስት ቢያደርጉ በጣም በትልቁ ማትረፍ መጠቀም የሚችሉበት ነው። ለራሳቸውም ለኑሮ በጣም ምቹ ቦታ ነው። መሀል ፒያሳ ነው። በሁለት ፓርኮች መካከል ነው። ለመዝናናት ወጣ ልበል ቢሉ 2 ፓርኮች ይኖራሉ ማለት ነው። ለወክ ልውጣ ቢሉ በጣም አሪፍ ቪው ያለበት ቦታ ነው። ስለዚህ እዚህ ከሜሪት ፕሮፐርቲስ ላይ ቢሰሩ ከሜሪት ፕሮፐርቲስ ቤቶችን ገዝተው ለማትረፍ ለኢንቨስትመንት ሊሆን ይችላል፣ አሊያም ለመኖሪያ ሊሆን ይችላል መርጦ መግዛት የሚችሉበት ነው ማለት ነው።